ውሹማ ምናምን አይደለም። እሺ እሺ ያው ድከሪ እሱን ፊደል ማስጠናት ጀመረ። ወደ ኬጂ መል የሹመችህን ነው አጎትህን ሴቶች ልጆች በዚህ ላይ ጥያቄ ሴቶች ልጆች አክስቶችን ሴቶች ልጆች ይላል። ይሄ እንዴት አላህ እንዴት እንደዚህ ይፈቅዳል ለመሐመድ? ውሽማ የሚለውን መጀመሪያ ይቅርታ ጠይቅ። ውሽማን ተው፣ ውሽማ ይቅር። እሺ ውሽማ አይልም አልከኛ? ይቅርታ ጠይቅ። አይልም ይቅር። ይቅርታ ጠይቅ። አጎትህ ነው ይቅርታ ጠይቅ። ይቅርታ ጠይቅ። ይቅርታ አለምረም። እሺ ይቅርታ፣ እሱ ችግር የለውም። ጥያቄ ምንድነው? ማወቅ የፈለከው ነገር ይሄ ነገር እንዴት ተባለ? እንዴት የአጎቱን ሴቶች ልጆች እንዲያገባ የአክስቶችን ሴቶች ልጆች ማግባት በእስልምና ይፈቀዳል ወይ? ቀጥሎ ያለውንም አብራራው እስኪ 50ውን 33 50 ላይ ያለውን። እሺ ሸረህ ያስፈልጋል። ይፈቀዳል? የአጎት ሴት ልጅ ማግባት የአክስት ሴት ልጅ ማግባት ይፈቀዳል? እሱ ነገር ሸረህ ያስፈልገዋል። አንዴ እሺ ላሳይ። ታገባላችሁ እናንተ? የአጎትን ልጅ ማግባት ነውር ነው፣ ዝሙት ነው አይደለ? በእናንተ ያቺ እና እዚህ ጋር ወሰድ ሙሴና አሮን የዝሙት ልጆች ናቸው ማለት ነው። እንበረምም የአጎቱን ልጅ ዮካብድን አገባ፣ አሮንንና ሙሴንም ወለደችለት። ያሰላም ሙሴና አሮን የዝሙት ልጆች ናቸው። ምክንያቱም እንበረም ይሄ መልስ አለው። ይሄ የራሱ የሆነ መልስ አለው። እግዚአብሔር ሕግ ከሰጣቸው በኋላ ዘሌዋውያን ምዕራፍ 19 ላይ ሂደህ ካነበብክ ሕግ ሲሰጣቸው ዘመዶቻቸውን እንዳያገቡ ዘሌዋውያን ምዕራፍ 19ን ብታነብ ትችላለህ። ሕግ ከመምጣቱ በፊት እነዚህ ተጋብተዋል። እግዚአብሔር ለሙሴ ሕግ ሲሰጠው ሕጉ ከመጣ በኋላ ግን እንደዚህ አይነት ነገር አላደረጉም። ሌዋውያን ምዕራፍ 19ን በጣም ጎበዝ ልጅ ቆይ አንድ በቃ በሙሴ በተሰጠው ሕግ ላይ ያጎታቸውን ልጅ አግባ ያለበትን እግዚአብሔርን አሁን ደግሞ ላሳያ ነው። ናሰድ የጌታ ሰው ጌታ ዘመንህን ይባርከው። በጸጋ የሚኖር ልጅ ነው ይሄ ሰውዬ። በጸጋው የሚኖር ልጅ ጸጋው የበዛለት ና ያውና እዚህ ቀጥል ገና ብዙ ጥያቄ ያውና እግዚአብሔርም ሙሴን እንዳዘዘው እንዲሁ የሰለጻድ ሴቶች ልጆች አደረጉ ይላል። ከማን ነው ትእዛዙ የመጣው? ከእግዚአብሔር። በማን በኩል? በሙሴ በኩል። ያንን ትእዛዝ እግዚአብሔርን ትእዛዝ በሙሴ በኩል የመጣውን ማን ፈጸመው? የሰለጻድ ሴቶች ልጆች። ምን አደረጉ ከተባለ እነዚህ ልጆች የሰለጻድ ልጆች ማህለህ፣ ቴርጻ፣ ኤግላ፣ ሚልካ፣ ኑአ ከአባታቸው ወንድሞች ልጆች ጋር ተጋቡ። ያሰላ ያጎታቸው ልጆች አገቡ። በማን ትእዛዝ? በእግዚአብሔር ትእዛዝ በሙሴ በኩል በመጣው። ጭራሽ አግቡ ብሎ እግዚአብሔር አዞ ማለት ነው። ጌታ አሁን እናንተ ትጋባላችሁ፣ እኛ እንጋባም። አሁን አንተን አይደለም ያውና እግዚአብሔር በሙሴ በኩል አላዘዘም ስትላል ነበር፣ ከልክሏል ስትላል ነበር። ያው አዞታል እግዚአብሔር። ምን ትላለህ? ዝሙት ነው። ይሄ ሰዎች በራሳቸው ፍቃድ ያደረጉት ጉዳይ ነው። እንደ እግዚአብሔር እንዳዘዘው እያለ እግዚአብሔር ሙሴን እንዳዘዘው እኮ ነው የሚለው። ስለዚህ እግዚአብሔር በዝሙት አዘዘ ማለት ነው። ያጎት ልጅን እንዳያገቡ ሲያዝ ዝሙት ነው ብለህ እንዳለ ያጎት ልጅን ማግባት እግዚአብሔር ዝሙትን ስሩ ብሎ አዘዘ ማለት ነው አይደለ? ስለዚህ አዟል። ያው እያየኸው እንዳዘዘው ማለት ነው እግዚአብሔር ሙሴን እንዳዘዘው እንዲሁ የሰለጻድ ልጆች አውቀህ ነው። ይቅርታ ይጠይቅ። ቆይ እሺ፣ አሁን ወደ ቅዱስ ይላል። አሁን የቁርአኑን አብራራልኝ። ቆይ አይደለም፣ የቁርአኑን አብራራልኝ። ምን ላይ ቆመህ ነው ዝሙት ነው ያልከው ታዲያ? የቁርአኑን እንድታብራራልኝ የፈለኩት እኮ። ምን ላይ ቆመህ ነው ዝሙት ነው ያልከው? ላብራራልህ እችላለሁ። ምን ላይ ቆመህ ነው ዝሙት ነው ያልከው? ዝሙት ነው አላልኩም። እግዚአብሔር እንዳዘዘው አላልኩም። አብራራልኝ ነው ያልኩት። አላህ ይሄንን አዞ ይሄንን አብራራልን። ይሄንን ለምን እንዳዘዘ አብራራልንና መልሱን እነግርሃለሁ። ያሁኑን አብራራልንና መልሱን ልንገርህ። መጀመሪያ የጠየቅኩ መልስልኛ እኮ ያሁኑን አብራራውና መልሱን መልስልሃለሁ። ለምንድን ነው ያዘዘው? የቁርአኑን አብራሩልኝ ከማለት በፊት አንተ ጋር ያለው ተብራርቶልሃል። ለኛ አብራራልን እስኪ።
መጀመሪያ ነኝ አቤት መጀመሪያ ጠያቂ እኔ ነኝ እኮ ይሄን ጥያቄ እንደ ጥያቄ ስታመጣው ምን ነው ጥያቄ ፈጠረብህ? መጀመሪያ አንተ ላይ ጥያቄ ለምን አልፈጠረብህ? ኢብሮ አንዴ ተናርክ ኖ አትወርደው ጋዲ ቆይ አንዴ ቆይ አንዴ ና አምላክ ፈቀደ ማብራሪያ የለውም አምላክ ፈቀደ በእኛው ና ቆይ አትወርድም ሱረቱል አህዛብ ላይ አምላክ ፈቀደ እሺ ለመሐመድ ብቻ ፈቀደ ለሌሎቹ ፈቀደ እሺ ቀጥል ታፈቅደዋል ለሌሎቹ ችግሩ ምንድነው የፈለገ ሰው ያገባል ችግር የለውም የፈለገ ሰው ሊያገባ ይችላል ያጎትን ማግባት ትችላለህ ያክስትህን ልጅ ማግባት ትችላለህ የፈለገ ሰው ሊያገባ ይችላል ግዴታ ግን የለበትም ኦኬ እሱን ያዝና ወደ አንተ ና እሺ እና ታገባለህ ነው እኮ የፈለገ ሰው ያገባል ችግር የለውም አልኩ ያንተ ሰላም እንደዛ ታስኬደዋለህ ጋዲ አሁን ከምን አንፃር ነው እየጠየከን ያለ ነው ማለትም ስህተት የሆነበት ሳይንቲፊካሊ ከሆነ ሳይንቲፊክ ኤቪደንስ አምጣለን ከሳይንስ አንፃር ችግር ነው ካልከን ኤቪደንስ አምጣኛ ደግሞ ምንም የተፈጠረ ችግር የለም የመጀመሪያው ማለት ነው ስክሪፕቸር ነው ከመጽሐፍትና ከመለኮታዊ ህግጋት አንፃር ነው ካልክ ከመለኮታዊ ህግጋት ጋር እንደዛ አታግቡ የተባለበትን አምጥተህ ታሳየናለህ አይ ከራሴ ጭንቅላት አንፃር ነው ካልክ ከራሴ ጭንቅላት አንፃር ነው በልና ያንተ ጭንቅላት ደግሞ ምን እንደጠየቀህ ደግሞ ነገርን እንጂ ዝም ብሎ ጥያቄ መልሱን ይስትል ከምን አንፃር ነው ጥያቄ ውስጥ ነው ሳይንቲፊካሊ ነው ችግር የመሰለ ይሄ የሚባል ሳይንስ እንደዚህ ብሎናል ብላ አቀርብልህ እንደዚህ አይነት ኤቪደንስ ካለ እኔ አላየሁም እስቲ ማስረጃ ካለ እስጠን ሁለተኛ አይ ከመለኮታዊ ትእዛዝ አንፃር ነው ካልክ መለኮታዊ ትእዛዝ ሲቀምነማ ለምሳሌ እግዚአብሔር ደግሞ ሲከለከል አላየንም ከምን አንፃር ነው ይሄ ነገር ጥያቄ የሆነብህ ነው የኔ ፖይንት እኮ እሱ ነው ለምንድነው አንድ ነገር ለመተቸት ሲመጣ የራሱን አሁን ለምሳሌ የራሱ ተነበበለት አይደለ የሱ ለምን ጥያቄ አልሆነበትም የሱን አይደለም ስለዚህ የሱ ኖረም ያንተ መጽሐፍ ኖረም አልኖረም አሁን ከየትኛው አንገል ችግሩን ነው ይሄ ችግር አለው ብሎ ካለ ችግሩን ከምን አንፃር ነው ኢብሮ ከምን አንፃር ነው የሚለውን ጋዲ ነገር አሁን ከምን አንፃር ሳይንቲፊካሊ ከሆነ ሳይንቲፊክ ኤቪደንስ አምጣለን አይ ከዚህ ቀደምት ያሉ መጽሐፍቶች ይከለክሉ ነበር ለምን እናንተ ላይ ተፈቀደ ካልክ ቀደምት ያሉ መጽሐፍቶች የከለከሉበትን ታመጣልናለህ ስለዚህ የትኛው ስታንዲንግ ፖይንቱ ምንድነው ይሄን ነገር ጋዲ ጥያቄው ነበር ከምን አንፃር ነው የተነሳውበት ጥያቄ የመጨረሻ ላይ ያሰመርክባት ቃል አለቻ አሁን ያውኑ ብቻ ስህተት የሆነው ወይም ደግሞ አንተ ላይ ጥያቄ የሆነብህ ከምን አንፃር ነው ከሳይንሳዊ አንፃር ከሆነ ከሳይንስ አንፃር በለን ቀደምት ካሉ መለኮታዊ ህግጋት ካልክ ከመለኮታዊ ህግጋት ጋር የተከለከለበትን አምጣለን ከምንም አይደለም ለእስልምና ካላይ ጥላቻ ነው ካልክም እሱን ሶስተኛው እንደ አማራጭ እንወስድላለን ያሰመርክባት ቃል እሷ ናት እኔ ውሽማ ብዬ ስላነበብኩኝ እሱ ጋር እያነሳን አይደለም አሁንም አትገልብጥ እዛ ጋር ሰለም ያጎት ልጅ ምናምን ማግባት ውስጥ ነው ያለነው እሱ ስህተት የሆነው ከምን አንፃር ነው አንተ አእምሮ ላይ ጥያቄ የፈጠረብህ ከምን አንፃር ነው ከሳይንስ አንፃር ከሆነ ከሳይንስ አንፃር ነው ብለህ ማስረጃ ትሰጠናለህ ቀደምት ካሉ መጽሐፍት አንፃር ነው ያየሁት ካል ከዛ መጽሐፍ ማስረጃ ታመጣልናለህ አይ ዝም ብዬ ጥያቄ አልጠየቀም እንዳይባል ጥያቄ ለመጠየቅ ገብቼ ነው ካልክም እንደዛ ማለት ትችላለህ አሁን ነገር መጀመሪያ ጥያቄ ለመጠየቅ ገባው አይደል ጥያቄ ያለው ይግባ ብለህ ፈቀድክ ከዛ ይሄን ጥቅስ ጠየቅ እኮ ጥያቄው ነው ምንድነው ችግሩ ነው ለምሳሌ አሁን ዝም ብለህ መጣ ምንድነው ችግሩ አሁን ምንድነው ስህተቱ ከምን አንፃር ነው መጋባት እንችላለን እኔማ የፈለገ ሰው ያገባል እኔ ከፈለኩ አገባለሁ አንተ ያልፈለገ ሰው ያገባል ማለት መለስክልኝ ነው እኮ ጥያቄያችን ጋዲ አንተ ላይ ጥያቄ የሆነብህ መጀመሪያ መጽሐፍ ቅዱስ ያሌለ አዚስ ታይም አይደለም አዚስ ታይም በዚህ ጊዜ እንደዚህ አይነት ጋብቻ አለ ብዬ ስለማላምን ነው በዚህ ታይም እየተጋባችሁ ከሆነ that is well ምንድነው ስህተቱ አሁን እኮ ጥያቄ እየጠየከን ነው አሁን እኮ ፖይንቱ ምን መሰለክ ለምሳሌ ለምን እንደዚህ ታደርጋላችሁ ካልክ
እንት አሁን ከምን አንጻር ስተት ከሆነ ይሄው ከዚህ አንጻር ስተት ነው። ለምሳሌ አንድ ነገር የጊዜያት ወደፊትና ወደኋላ ማለት ስተት አያደርገውም። የድሮ ሰዎች 1 ሲደመር 1 56 ነው ስላሉ ወይ አንድ ሲደመር 1 2 ነው ብሎ እኛ እዚህ መተን አንድ ሰው 50 ነው ቢል እነዛን የድሮ ስተት አያደርጋቸውም። እውነት በጊዜያት ውስጥ የተከበበ አይደለም። አሁን ፖይንቱ ምንድነው አንተ የምትመለስልን ጋዲ? ይሄኛው ያጎትና ያክስት ልጅ ወይ እንደ ያጎት ልጅ ማግባት ማለት ኦኬ ማለት ይኸው ልንገርህ፣ ህሊና ካሁን ይቀበላል ወይ? አንተ ያጎትን ልጅ ማግባት ህሊና ይቀበላል? ለአንተ ይደብርሃል። ህሊናው የማይቀበለው ሰው ያገባል አልከኝ አይደል? በቃ አሁን ጋዲ አሁን አግኝቼው ጥያቄ ነው። በቃ ጋዲ አሁን ምንድነው እኔ ቆይ አንዴ አሁን ይጅላል። አሁን ምንድነው ፖይንቱ ምንድነው ያልከው ነው? እኔ ህሊናዬ ትንሽ ማለት ነው። እሱ መደምደም አችልም ብራዘር። አሁን ለእኔ ይደብረኛል አልክ አንተ አይደለ? አንተ ለአንተ ከከበደ አለማግባት ትችላለህ፣ ግን ስህተት ነው ማለት ነው ማችለው። አሁን አንተ ስህተት ነው ስትል ማስረጃ ትጠየቃለህ። ምን አይነት ማስረጃ? ሳይንሳዊ ማስረጃ አንድ አደጋ እንደሚያስከትል ከዚህ ቀደም መለኮታዊ ክልከላ አለበት ካልክ መለኮታዊ ክልከላ ያለበትን ታመጣለህ። ካልሆነ ፐርሰናል እኔ በግሌ ብለህ ማድረግ ትችላለህ። አንተ በግል እንዳታደርግ፣ ግን ህግ ሲወጣ ግን ጀነራል የሆነ ነገር ነው የሚቀመጠው። እሺ ስለዚህ እንደ ጀነራል ይሄ ነገር ስህተት ነው ብለህ መናገር አትችልም። ለምሳሌ ለምሳሌ የማልበላው አይነት ምግብ አለ፣ ግን ያ ምግብ ሐራም ነው ማለት አይደለም። እኔ ስላልወደድኩት ያ ነገር ሐራም ነው ማለት አይደለም። አንድ ሰው የማይመገባቸው ምግቦች አሉ፣ የማይወዳቸው ነገሮች አሉ። ሊደብረው ይችላል፣ ላው ነገር ልክ ሊመስለው ይችላል። ግን ያ ነገር ስህተት ነው የምትለው ለምሳሌ ይሄኛው ምግብ መብላት ስህተት ነው ካልክ ሰውን መርዝ እንደሚገድል ማስረጃ ማምጣት አለብክ። ዘስ ሃው ኢት ወርክስ። እሺ እንደዛ ነው የሚሆነው። ሌላ ጥያቄ ካለ ቀጥል። እዚህ ላይ ምንም ነገር ያለ አይመስለኝም። ሁሉ ቀጥል። ሌላ ጥያቄ አለኝ ልቀጥል እንጂ ቀጥል። ሌላ ጥያቄ ሱራ 72 ላይ እኛም ጅኒዎች በዚህ ቁርአን አምነናል ይላል። እሱን አብራራልኝ። ጅኖች ምንድናቸው ወደሚለው እንምጣ። ጅኖች ሰይጣን ናቸው ወይ? የመጀመሪያው አይደሉም። ይሄን መጀመሪያ መለስ የፈለኩበት ነገር ምንድነው? ጅን የሚለውን እናንተ ሰይጣን ብላችሁ ስለምትወስዱት ነው። ሰይጣንን ፈቱት። እሱ አይደለም፣ እሱ ከሃዲ ነው። እሱ አይደለም። ታዲያ ጅን ምንድናቸው ወደሚለው ስንመጣ ጊዜ ጅን የሚለው ቃል በመጀመሪያ ድብቅ ማለት ነው፣ ወይንም ስውር ማለት ነው። በዚህ የተሰየሙበት ምክንያት ከእኛ እይታ የተሰወሩ ስለሆኑ ጅን ተብለዋል። ልክ እንደኛ ፍጡር ናቸው። አላህ ስብሐነ ወተዓላ ነው የፈጠራቸው። አላህ መላእክቶችን፣ ጅኖችን፣ ሰዎችን ፈጥሯል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب አምላካቸው አላህ መላእክቶችን ከብርሃን ፈጠራቸው፣ ሰዎችን ደግሞ ሰውን ከአፈር ፈጠረው፣ ጅንን ደግሞ ከእሳት ፈጠረው አሉ። ከእሳት ነው የፈጠሩት። በምንኛ ነው ጅን የሚለው? ጅን የሚለው አረበኛ ቃል ነው። ወደ አማርኛ ሲቀየር ድብቅ ወይንም ስውር ማለት እንጂ የክፉ መንፈስ መጠሪያ አይደለም፣ ሰይጣን አይደለም። ታች አለ ራሱን የቻለ ፍጡር ነው። ልክ እንደኛ ነፃ ምርጫ ፈቃድ ያላቸው ናቸው። የአምላክ ህግና ስርዓት እነርሱንም ይመለከታል። የነቢያትን አስተምሮ ሰምተው የመታዘዝና የመከተል ግዴታ አለባቸው። አላህ በቁርአን ላይ ለምን ዓላማ እንደፈጠራቸው ሁሉ ይነግረናል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ ከእነርሱ ታዛዥም አለ፣ አማጺም አለ። ያመፀው ምን ይባላል? የሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን የሚለው የባህሪ መጠሪያ እንጂ የሰው የሆነ የአካል መጠሪያ አይደለም። ገብቷችኋል አይደለ? ይህ ነው ጅን የሚለው የድብቅ ነገር ማለት ነው። ፈለማ ጀነ ዐለይሂ ሌይል ሌሊቱን በጨለመ ጊዜ የሚለውን አላህ ጨለመ የሚለውን ስውር ሆነ የሚለውን ጅን የሚለውን ቃል የተጠቀሙ። ስለዚህ ክፉ መንፈስ መጠሪያ አይደለም። ይህን ይመስላል። እንደ አጠቃላይ ጅኖች አምነዋሉ፣ ያመኑም አሉ፣ የካዱም አሉ። ያመኑም አሉ፣ የካዱም አሉ። ዋና ሚነል ሙስሊሙን ወሚነል ቃሲጡን ይላል። ከእኛ አማኞችም አሉ፣ ከሃዲም አሉ እያለ ይናገራል ማለት ነው። እና ስለዚህ ከጅኖቹ ያመኑትን አላህ ሱብሓነሁ ወተዓላ እምነታቸውን የገለጸላቸው ነው። እሺ ቀጥል። አካል አላቸው ወይስ ስፕሪት ናቸው? አላቸው። ልክ እኛ ከአፈር እንደፈጠሩ ስፕሪት ናቸው። አካል አላቸው እንጂ አካል አላቸው ወይ? እሺ የካዱት ሰይጣን የሚለው ባህሪ በእነርሱ ላይ ይውላል። ለምሳሌ ያ አደምና ሐዋ ከጀነት እንዲባረሩ ሰበብ የሆናቸው ምክንያት የሆናቸው እርሱ ሰይጣን የሚለው ባህሪ የዋለበት ካመፀና ከካደ በኋላ ነው።
አላህ ስብሐነ ወተዓላ ሰይጣን ብሎ ጠራው። ከዚያ በኋላ ሰይጣን ማለት አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ ማለት ነው። ዲያብሎስ ማለት ወይም ሰይጣን ማለት ከአምላክ ትእዛዝ ያመፀ የካደ ማለት ነው። ይህ ሰይጣን የሚለው ባህሪ የዋለበት በእርሱ ላይ የዛኔ አምላክን ትእዛዝ አልፈጽምም ባለና በካደ ጊዜ ነው። ስለዚህ አሁንም ከጅኖች የአላህን ትእዛዝ አምጾ የወጣና የካደ ሰይጣን የሚለው ባህሪ በእርሱ ላይ ይውላል እንጂ ጅን ሁሉ ሰይጣን ነው ማለት አይደለም። ይሄ ነው። እሺ ቁጥር 19 ላይ ድርብ ድርብ ሆነው ወደ መሐመድ መጡ የሚለው ለምንድን ነው ታዲያ? ያላ መልእክተኛ መሐመድ አላህን ሊጠሩ በተነሱ ጊዜ ድርብ ድርብ ሆኖ ወደ እሱ መጡ ይላል ቁጥር 19 ላይ እዛው። እርሳቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን ሲጠራ እንዴት ድርብ ሆኖ ጅኒ ይመጣል? በጣም ጥሩ። ለመስማት የነቢያትን ትምህርት ይሰማሉ ይከተላሉ ብያለሁ እኛ አይደለ? የነቢያትን ትምህርት ሙሴ ሲያስተምር ለምሳሌ ሰምተው እንደተከተሉ ተገልጿል። ልክ እንደኛ የነቢያትን ትምህርት የመስማትና የመከተል ግዴታ ተጥሎባቸዋል። ያ ነቢይ ሲያስተምር ይሰማሉ፣ እነርሱም ይከተላሉ። እንደኛ ግዴታ የተጠለባቸው አካሎች ናቸው። በተቻለ አይደል? እና በዚያን ጊዜ እነዚህ አካሎች ድርብ ድርብ ሆነው መጡ የሚለው የእርሱን ትምህርት ለመስማት መጡ ነው። የነቢያትን ትምህርት ለመስማት ይመጣሉ። የዛኔ ልክ የሰው ልጅ ድርብ ድርብ ሆኖ መጣ ሊባል ይችላል። በብዛት ሆኖ ተከማችተው መጡ እንደማለት ነው። እንደዚያ ሆነው መጥተው ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ ሰምተው ሄዱ። ይሄ ነው። ኦኬ። ስለዚህ ሰይጣንና ጂኒ ልዩነት አላቸው ያልከኝ ነው? እሺ ቴንኪው። በቃ ሌላ ቀን እንመለሳለሁ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ማንኛውንም ጥያቄ መጠየቅ ትችላላችሁ።